አረ ወዳገ ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? አረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የነሱን ታያችሁ ከጅምን የመጣ ነውና ማለት ነው። ለጅሚውን ባይሆን አለ በእንት የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኔ ያማል። አንተ ትንሽ አንድ ሁለት ደቂቃ ቆይተህ ዞር ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሙላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልደቱ ነው። ከዚህ በላይ ሰው በቃ እሺ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን? ታች ሰፈር ያበደ ቃል ያየሁት አሁን ገብተህ ቀጥታ ነው የምለው። እንደሱ አትልበስ በእናትህ። በአንድ አይነት ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከኝ። በአንድ አይነት አድርገህ በስነት አልበስ። እንደ ባለፈው አድርግና ገላለሁ። ና እንሂዳውን ቀጥታ ነገር ስራ አላማረኝ። ታይግ መጥናት አንተ እንዳታስይዘኝ ዛሬ ሲያስጠላ። አባቴ ለአብያጆ ቤቷ ተከፈተች ነው የምልሽ። ነይ አባቴ እንዝርት የሆነ ቂጥ በስቶት ሄደን ነበሩ። ታም በኋላ ያሳያሉ። ያ ከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ? አረ እኔ ብቻ አይደሉም የገባሁት፣ ሁለት ነን። ጠራውሽ ጓደኛን ቶሎ በል አፍጥነው። የት ነው ያለው እሱ? ጀርባዬን ዜብራ አደረከው ገረፈ። ቆይሽ ልደውልለት። እሺ ደውልለት ቶሎ በል። ሄሎ። አረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልሻልኩትም ቶሎ በይ የፈጠነ እስቴል አንቺ የታደቀው በእናትሽ ላይ ቶሎ ሊዘው የታደቀው ይኸው እኔ ይሄ ነው እንዴ? አይገርምም እንዴ? አንተ ያበደ ቃደን ቃብድ ግን እሱ ያብዳል። አሳስከኝ ጣይኔን አስበላኝ። ኧረ ምን ነው በዶላሩ በቀጣሽ ያያችሁ አትለፉን 5-10 ጣል አድርጎልኝ። እኔ ምን ይሄ ስንት ነው? 14 አያያል ምንም አልሆንኩም እኮ እኔ እኮ አይጽፍም እኮ በእግሬ ሞክላሉ እንጂ እስኪ ብራቮ በል ብሮ። ሁሉ ሰላም? እንዴት ነሽ? ሰላም ነው። እኔ የምልሽ አንዴ ታስደውይኛለሽ? አረዳልሽ አንዴ አስደውይ። በምን አምናለሁ? አንተ ኧረ በእናትህ እንዴት አታውቁኝም እንዴ? አንቺ አታውቂኝም? አውቅሻለሁ። ቀን በቀን እኮ ተላለሁ ምናምን አንተ እንዴት አታውቂኝም? በእናትህ አይ ይቀየራል። የሆነ ሰዓት ላይ በጣም እኮ ማያውቀኝ ሰው የለም እኮ ማያውቀኝ ሰው የለም። ይቀየራል። ኧረ እኔ አንቺ ስልክ እኔ ኧረ አንቺ በእናትሽ አንቺ ማጋ ነው የምደውለው? ፍቅረኛዬ ጋር ነው የምደውለው። አላ የሆነ በቃ የማይሆን ነገር ውስጥ ገብተህ ምናምን ሶሪ ልላት ነው ደውዬ። ግን እኔ የለሁበትም። ስጠው። እሺ ስጠው። ያዘው ተቀበለው። አንተ እኔን ኧረ በእናትህ እኔ የሚመለከት እቺ ጋር ማለት ነው። እግር አንድ እርምጃ ወደ ኋላ ካለ ሰብሬ እጥልሃለሁ። ኧረ ሰብሬ ነው የምጥልህ። ቅቤ እኔ የምልሽ ዛፓ ነው እንዴ? ኧረ ይቅርብሽ። በጣም ከባድ ነው። ጀርባው ከባድ ነው። ባክግራውንዱ ነው። ኧረ እኔ ራሱ በግድ ነው። አውሪበታ አውራንች። አይ በደብዳቤ ምናምን ይቅርታ እላታለሁ። ካልሆነማ እንደዚህ በቃ አባ ታስደውለኛለህ? ሰላም ነው አባ? ሰላም ነው። እያወዳደራችሁ ገንዘብ ትሸልማላችሁ ተብዬ ነው የመጣሁት። አዎ እያወዳደርን እስከ 50 ሺህ ብር ድረስ እንሸልማለን። ይኸውልህ ምንም ነገር ይሁን ለመቃበል ዝግጁ ነኝ። ማንኛውንም ውድድር ትወዳደራለህ? ማንኛውንም ውድድር እወዳደራለሁ። እሺ መጀመሪያ ውድድራችን የሚሆነው በፈስ ነው። ሻማ የምታጠፋው በፈስስ ይቅርብኝ፣ ሆዴ ደርቋል። ሆዴ ሌላ ነገር አታውቅም። እሺ ሁለተኛው በኩርኩማ ታስለቅሳለህ። አይረግጠኝም? አይረግጠኝም። እሱ ያስለቅሰኝ አይረግጠው። እሱ ካስለቀሰማ እሱ ነው የሚሸለመው። አንተ ካስለቀስኩ አንተ ትሸልማለህ። አስለቅሷለሁ። እኔ ገባለሁ። ታስለቅሷለህ? ግባ። እኔ በእናትህ ሳይሞት አይቀርም። አየው ረግጦታል። ሳይሞት አይቀርም። በእናትህ ሞተቴ በቃ እንቅበረው። በእናትህ አየው ረግጦታል። ልቡን ነው የረገጠው። በእናትህ ፈጣን ወይማ ሞታል። በቃ ፈጣን ደግሞ ልጅ ነው የሚመስለው። አንተ ሲሞት ስንተኛ ማለት ነው? 150ኛ ሰው አላውቅም። በእናትህ እሺ። ኧረ ሸፍነው። ኧረ ፊቱ ሸፍንልኝ። ሚከስ አቤት። ትከፍላለህ ወይስ ቴሌግራም ሊለቀቅ? ምኑ እሙሙ የማየኔ ያንተ? ኧረ እኔ የለኝም። እሙሙ የለኝም ይለኛል። በቪዲዮ እኮ ተቀምጧል እኮ ተቀርጾ። ለማንም ልክ አላውቅም። እኔ የት ታገኙታላችሁ? መንገድ ላይ ስሸና ከፎቅ ላይ ሆነን ቀርጸናል። ምን አለ ቆርጦ በጣለው ስሸና። አሁን አልነበረማ ማማረር የነበረ ቤዛኒ ያደለው ተከፍሎት ይልካል። ያደለው ተከፍሎት ይልካል እና እንክፈለ። እኔ ድል ነው እድል እንደሆነማ እኮ ግልጽ ነው። አሁን ትከፍላለህ ወይስ ይለቀቅ? ኧረ ልቀቁት። እኔ ብር የለኝም።
አሁን እናቴ ሰላም ሳይንቲስት ጫይኔ ነው ባላለው ዛሬ እኚህን ሁለት ውህዶች በመጠቀም የሰው ልጅን በጎ አስተሳሰብ እንጨምራለን ማለት ነው። እነዚህን ሁለት እንስቶች ማነው ወንድሞች እንቀይራለን ማለት ነው አስተሳሰባቸው። አየ ለውጡ እየሰራ ነው ማለት ነው። አየ አይደለ ዶክተር አሰበርካችሁ እንዴ? ኧረ እኔ ይሄ ቀዩ እንዲሁ ሳይሆን የቤት ጣጣ ያለበት ይመስለኛል። ካሜራማን ሩጥ ዞምቢው ሰላም ነው ወንድሜ? ሰላም ነው። የበላቸው ቤት ሰፈር ታውቂያለሽ እንዴ? ለሰፈሩ አዲስ ነሽ እንዴ? አዎ እኔ ለሰፈሩ አዲስ ነኝ። ለመጀመሪያ ጊዜ ነው እዚህ ስመጣ። በላይ ነው የገባሽው? አዎ በላይ ነው በአስፋልት በኩል። አይ እኔ ወደዚህ ተጋቢ ነኝ። ጠቁምሻለሁ። በላቸው በላቸው ጠበቃው ወደዚህ ወደዚህ። እሺ ያለሽን አምጪው ነኝ። ያለሽን አምጪው። ያለሽን አምጪው። አዎ ወስናለሁ። ያለን አምጣ። ቦታ አስጠይቅ። ያለን አምጣ። ና ወዲህ ና እጄን እዚህ ይዘህን ነው ጣቢያ የምንሄደው። እኔ አልነካህም። እጄን ያዘኝ በሁለት እጄ ያዘኝ። እሺ እና ጣቢያ እንደዚህ ነው የምንሄደው። እሺ አንተ በላቸው የጠበቃው ስለ ቢያንስ የህግሰው መሆኔን አይተህ ትንሽ አትደነግጥም? እሺ ና ምንም እየተሰማኝ አንዴ ልቀቀኝ። እሺ አንዴ ልቀቀኝ። ና ልቀቀኝ። ያዘኝ ብለኝ ና። ሰላም ነው መምህር? ሰላም ነው። እንዴት ነው? ደህና አለን። ስለ ልጅሻው ይኸው ልጅሽ ተጠርቼ ነው። ሰሚኝ ልጅሽና ጅብ መለየላቸው። ይቀድ 7 ቀዳዳ ቀዷል ትምህርት ቤቱ 7 መግቢያ አለው ልጅሽ 7 መግቢያ። ሴት ናት ግን እኮ ልጄ ያው ናቸው ሴቶቹ ሁሉ ልጅ ቀሚሳቸው እንደዚህ ሰበስቡና እንድትሰሉ ነው የሚገቡት። አሱዚ አረ እኔ ስለሌሎች አይደለም ስለኔ ልጅ ነው ማለት። ያንቺ ልጅ ያው ነቻው ያንቺ ልጅ ቢሮ ገብተን አናወራም። ቢሮ አትበይው ልጅ እዚህ ጋር አውሪ እዚህ ጋር አውሪ ቢሮ አትበይኝ። እሺ አታናጂ። ምንድነው? ሰላም ነው ወንድም? ሰላም ነው። ወላጅ እያናገርኩት ነው መምህር። ምንድነው? አረ በእናትህ አረ ጋዳሬ ልጁ ሰደው። ምንድነው? ተማሪ ነው አብዶ እኮ ነው የሚያሳብደኝ እኮ ዱርዬ እኮ ነው። እኛ ተማሪ ነው። አረ በጣም ያብልጥ ይኸውልህ መታ አደርገዋለሁ ትሮጣለህ። ሰማኝ አይደለ? እኔ ግን ፈርቻለሁ። በእናትህ አንያዝም። ምን ከኔ ጋር ሄዶ አንዴ ተያዝ ሰው የለም። ሰማኝ አይደለ? አንድ ሳይዘኝ ያማል እንዴ? ይኸውልህ እንዴት ጠቅለል አድርጌ መታ ሳደርገው ቀስ በል። ሰው እንዳይ ውሾች እየጮሁ ነው። ምንድነው? ምንም ና አንተ ተባባሪ አይደለም። ኧረ እኔን ቅረጽ ብሎኝ ነው። ልቀቀኝ። ምን እያደረክ ነው? ቁጭ ፀጉሬን ልቀቀኝ። እሺ ፀጉሬን ይለኛል። ቁጭ ምን ባክል ግን ታስወላይ ነው እንዴ? ከኔ ጋር ትሩጥ። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም። ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ ትነግሪኝ ነበር። ተረዳኝ ታዲያ መልጭር ሳላሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። ለምን ግን ፍራንክ ቤት ላይ የተጫወተ ገንዘቦችን አትሰራም? እሱ ደግሞ ምንድነው? ሬጂስተር ስታደርግ የ50 ብር ቦነስ ይሰጣል። እንዲሁም ደግሞ ካሽባክ ቦነስ አለው፣ ካሽአውት ቦነስ አለው። ፍራንክ ቤትን ደግሞ ከሌሎች ቤቶች ለየት የሚያደርገው ኢንቫይት ሰው ስታደርግ ኢንቫይት ያደረግከው ሰው ዲፖዚት ሲያደርግ ለአንተ 20 ብር ቦነስ እና ለሰውየው ደግሞ የ50 ብር ቦነስ ይሰጣል። እንዴት ነው ግን የምናገኘው? ታገኙትማ ሊንኩን ከስር ላይና በየው ላይ አስቀምጬላችኋለሁ። እንዴ ምርጥ ልጆች አንዴ ግፉልኝ በእናታችሁ። ውጪ ማደሬ ነው። አንድ ቀን እናንተ መኪና ትይዛላችሁ እንደኔ። ውጪ ማደሬ ነው። ግፉልኝ። ተባበሩኝ። ሸኛ ኧረ ጣጣ የለውም። እስቲ አንድ ብቻ አንድ ታኮ የለውም። አረ ወንድሜ ይሄድ አይደለም። አረ ሰፍ አረ ገፋ አድርገኝ። ፍትፍት ነው እንደምትበላው በእናትህ። አሸኘን ከፈለክ ምንድን ነው አንተ ሶለም ታለቀው? ከጤት ነበር እጅ ፍሬን አውርዷል እኮ አይደል? እጅ ፍሬን አልወረደም። በእናትህ ሰቤው እኮ ነው። እጅ ፍሬን አልወረደም። ላውርደው። አንድ ግፋልኝ። ማን አረ አራዳ ልጆች ወረደ ራስና ናውረድና አይደለም እኮ ገዛረ ማለት ነው። አረ ተባበሩኝ። እሺ ላውርደው እጅ ፍሬን አንዴ። እሺ አንተ ነው የጠራኸኝ? ናግባ ላስጀምረዋ? አስጀምሪው። እና ህይወት እንዴት ነው?
እንዴ ቤት አላሰርክም? ውረድ። አንተ ታስቀጣኛለህ። ውረድ። እኔ ሰላምታም አልተመቸኝም። ውረድልኝ። ቤት ሳታስር ማቻ አሰር። ኧረ ግፈኛ። አትምሮ አንዴ ውጣ። ጭራሽ ከእኔ ጋር ትመለከት። ውረድ። ምኑ ነው እንዳላይ ቤት ሳታስርነን ተገላል። ቤት ሳታስር አልዛለሁ። አንተ ና ወንድ ኮን ካመት ና ማለት ነው ወገን ያለሽን እስቲ ጀባበኝ ያለሽን እስቲ። እሺ ያለችኝ እቺ ነች። እንዲያው ከእምብርቴ በታች ያመኛል። ጸልዩልኝ በታች እስቲ ቆይ እንሞክር። እንየው እስኪ ዳብሱት። እዚህ ጋር አዘቅ ትንሽ በቃ እሱ ጋር እዚህ ጋር ልክ ቦታው ላይ በቃ ተሸሎሻል። እሺ ወይስ ምን ተማረሻል? እንዴት ወጥለኝ እናንተ ብዬ እኮ ነው እንዲጣፍጥ ብዬ እኮ ነው። ስኳር አሁን ፈልጋው ደሞዝሽን ይዘሻል። ቀጥታ ሂጂ። እሺ እንዴት ብሬንሳ የምን ብር እንትን ነው ጋሽ ቅባ ከዘልሽ እንዴ ፈልሽ ልጅቱስ ሲፈረርቁብኛል እንዴ ነው ጋሽ ማለት ልጅ ቆይ እንዴ ልደውልሽማ አባ ወንድሙ አንቺ ስለሽ ሳጋ ምን አባቴ ነው ፈልቀህ ነው ሌባ ቻለ በቃ ለደጎችም አትሆናል እናት ይገባሃል። በቃ ዝም ብለህ የራስህን መንገድ የራስህን ፓስ ተከትለህ ምን አባባ ታበዛለህ ሌባ ቂቤው ወሬ ነው። ፀጉር ቤት ደርሽ ምን ትሰራለህ? ልገረዝ ኧረ አንተ ቂቤው ወሬት ነው። እዚህ ቀብር እኮ ቀብር ምን ትሰራለህ? ሟቹ ናፍቆኝ ልጠይቃቸው ቂቤው ሶስት ይዛል እንዴ? አዎ ይዣለሁ። ምን ያደርግልሃል? ልገነዝበት አንዴ አንተ ኧረ በእናትህ ቺንታል አልፈራ እኔ አንበርብር ማለት ነው አንተን ማለት ነው። ቺንታል አልፈራም። እኔ የምፈራው ታውቃለህ፣ እኔ ሸዋን ግዘው ካልሆነ አንድ ሰው አልፈራም። እኔ ማልታው ፍሬ ምን ልትሆን ነው? ምን አገባ እኮ ዝም በላ በቃ ዱላ እኮ ነው ያዝኩት። ምን ልታመጣ ፋስካለር አሁን ይሄ ልብ ይዞ ነው። እሺ አሳያለሁ። እሺ እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላላለ ምን ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለወጣ ስለሆነ ደሞዝ ትወስዳለህ? ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ አረ እንደዚህ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ይሄ ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው 2 ሳምንት 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻ አውጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው። ጨረስኩ እኮ ውሰድ አልኩህ እኮ። እኔ ምን አልኩኝ? ውሰድ አልኩህ እኮ። እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይላ ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። እንዴ ይላ እንዴ ምንድን ነው? ሰላም በይኝ። አረዳ ልጅ አንግል ሰራይ ነው እንዴ? አረ ምን እሺ ነው? ሙድ እያስክ ነው እንዴ አንተ? አረ ምንድን ነው? አረ ናቲ ነኝ፣ ጀለስሽ እኮ ነኝ። ምንድን ነው? ማን ናቲ? ማን? እስቲ ቆይ ፍላሽ እስኪ ላብራ። ፍላሽ ላይ ምን ሙድ እያስክ ነው እንዴ አንተ? እንዴ ናቲ አንተ ምን ሙድ እያስክ ነው? አረ በጣም ይደብራል አንተ። ናቲ አረ ቺፖን እየጠበቅኳት ነው ማለት። እኔ እኮ ባለፈው በተቀየምከኝ ነው ምናምን። አረ እንዴ እኔ ያለ አንተ አልታየም እንዴ? አረ በደንብ ሹፊኝ እስኪ። አረ ተበና ዘራፊዎችን መስላት የምር አልታየም እንዴ? ደግሞ በዚህ ጥቁረት ላይ ጥቁር በጥቁር ለብሳል። እኔ እኮ ዝም ብለህ ስታልፊ ምናምን በባለፈው ቂም ይዞ ነው እንዴ ምናምን። አረ እኔ ምን ቂም ይዛለሁ? አንተ እኔ አልታየም እንዴ? እንደ ጅብ አይነ ነው የሚያበራው። እኔ ምን ልበል? ጭንቅላቴን አፈረስኩ እያልኩኝ በድንጋይ። አረ ሰላም በሉት አሉ እንዴ? አሉ እንዴ? አረ አብሪባቸው ወይ አብራበት እስቲ ወይ አለ እንዴ? ሸንቅለው ማታሪያም ሰይጣን 666 አረ እንደሱ አይደለም አደንግጡ። እኔ ግስላው ነኝ። ግስላው አንቺ ታውቂዋለሽ? አዎ ይሄ ሰይጣን ነው። 666 ነው ምናምን የተባለው ሰውዬ እኮ ነው። ይሄ ሰይጣኑ
ኧረ አይደለም ግስላው እኔ 6 አይደለም ይሄን ነገር ለማጥራት ነው የመጣሁት። እኔ ንጹህ ሰው ነኝ አላውቅም ስለ ሰይጣናዊ ነገር። ግስላውዬ በቃ እኛ አምነናል ብትሄድ አይሻልም? ኧረ እውነትሽን ነው በቃ ግስላውዬ አምነናል በቃ ሂድልን እሺ አመንን። ይመቻችሁ። ለማንኛውም ይሄን ነገር ካይብሯችሁ አውጡት። እኔ ንጹህ ሰው ነኝ ሰይጣን አይደለሁም። ይመቻችሁ። ማን ያስጠራኝ? እኛ ነን። አጎቴ ነው ተዋወቀው። አጎቴ ነው። ሰላም ነው? እንዴት ፈልጋችሁ? የቀረውን ስፓርታክስ እንድጭንልኝ። አንተ አሰባም እንደ ስፓርታክስ የለም ዛሬ እሑድ ነው። በቃ ነገ ነው የሚከፈተው። ነገ መጣችሁ ታስጨናለሁ። እና ዛሬ አይከፍትም እንዴ? ዛሬ አይከፈትም። ኧረ አባቴ ወልፍ ነኝ። ምን አገባኝ እኔ። ሚስቴ ብትወጣ ምን ትላለች? አንተ ባለፈው ስንት ነው የጫንኩልህ? 5-6 ስፓርታ እንደ ጫንኩልህ። አየነው ጨረስን አይደል? ትልቅ ሰው ዛሬ እሑድ ነው አይከፈትም። ሰኞ መጣችሁ አስጭኑ። በቃ አራት ነው ያየነው። አንዱን ምን እናድርግ እንግዲህ? እኔ ምንም ማድረግ አልችልም። እኔ ከዚህ ፊልም ሰፈር እኔ ይሄን ፊልም ቤት ትቼ ካልወጣሁ ታሳብዱኛላችሁ እኮ። እዚህ ብጭት ሚሞሪ ፒሲ አላስኩም ኮምፒውተሩ ውስጥ ነው። ምን ሆናችሁ ነው? ወይ በቃ ስራልን ራስ ወይ እንትን ራስ ስራልን ቁልፍ ቶ በቃ ቁልፍ ይሰም በቃ አንተ አጎት ነው። አይ አርፋችሁ ትቀመጡ ይሻላችኋል። የምር ባለቤት አለች። ቁልፍ ሰነ ባለቤት አለች። ማሲ እንግባ። ምንድን ነው የምትገባው? ጉድጓድ ግባ በቃ እሺ ነው በቃ ና ኦጋጓለሁ ነው የምልህ። ጠቅነ በቃ መደረግ ያለበት አንድ ጥያቄ ጠይቃችሁ ነው የመጡት። 2 ሲቀነስ 1 ስንት ነው? ባካና ቅም ሂድ። እሺ 2 አምባሻ ነበራችሁ። አንዱን በሉባችሁ። ስንት ይቀራል? በሉባችሁ ያለው አንተ ማለት ለምን በለው? እና አይደለም ተረኛ ታካሚ ሰላም ነው ዶክተርዬ? ሰላም ነው። ባለቤቴ ታማብኝ ነበር። እሺ እናከማታለን በእኔ በኩል። ግን ብዙ ወንዶች እዚህ እየመጡ ባለቤቶቻቸውን ይዘው እየመጡ ያስቸግሩኛል። እኔ በምላቸው ነገር መስማማት አለበት። ዶክተር በሚለውማ መስማማትማ ግዴታ ነው። ውስጥ ከገባች በኋላ አንተ እኔን መጣ ዲስተርብ ማድረግ አትችልም፣ መረበሽ አትችልም። ኧረ በጭራሽ እያንዳንዱ ነገር ሰማኝ። አዎ ምኗ ነበር ያመማት? ራስ ምታት፣ የማይለቅ ራስ ምታት አለባት። የማይለቅ አወላልቂ በያት። ምን ሻሿን ነው የምታወልቀው? ሙሉ ማውለቅ ትችላለች። እያንዳንዱን ቦታ መንጥሬ እንድሰራው እያንዳንዱን ቦታ መንጥሬ ማከም አለብኝ። ኧረ ዶክተርዬ የማይገናኝ ነገር አታውሩ እንዴ! እርሶ ሲሰኞነት እንዴ? ንስኪ ምን ሌላ አካል ላይ ምን ታደርጋላችሁ? እርሶ ለራስ ምታት ክታችሁ ነው መሰረቱ። ኑ ምንድን ችግሮት? ኑ ቢዚዎች መጣችኋል። ሻማ አብሪው መጣል። ሙሽራው የታል? ዋናውን ትታችሁ እኔ ነው ሻማ አብሪው። እሱ እኮ ነው ሙሽራው እኮ ነው። እኔ እኮ ነኝ ሙሽራው ጋሽዬ። አንድ ፍሬ ምን ማለት ነው እንደዚህ? አንድ ፍሬ ልጅ እኮ ቀንጭሬ ነው እንጂ እድሜ እኮ እርሶ በ2 ዓመት ቢበልጡት ነው እኮ ትልቅ ሰው እኮ። ቀንጭሬ ነው ንገሩት እንጂ። ቀንጭሮ መጣጣና ምግብ እኮ ስለሌለ ነው። ለዚህ እኔ ለዚህ አመኛ አልሰጥም። አክብሮት ነው እንጂ እንመጣለን። ይከበሩ እርሶ ሰውዬ ጭራሽ በጉልበት ነው የምትወስዷት።